ዛሬ አንድ በጣም ካስደነቁኝ ቪዲዮዎች ውስጥ ይህ የምትመለከቱት ህንፃ ነው። ይህ ህንፃ የሰዎች መኖሪያ ሳይሆን በቻይና ሀገር የተገነባ የአሳማዎች እርባታ ማዕከል ነው። በዚህ ህንፃ ውስጥ አሳማ ከማርባት ጀምሮ እስከ እርድ ድረስ ለማከናወን የሚያገለግል ህንፃ ነው። ህንፃውን ለመገንባት እስከ 600 ሚሊዮን የአሜሪካ ዶላር እንደወጣበትም ተገልጿል። ኮለን ሊያዳንና አብሮት የሚሰሩት አጋሮቹ በዓለማችን የመጀመሪያ የሚያስብለውን አንድን የተሰራው ሙዚቃ ማስተር የሚያደርገውን ማሽን ሰርተው አጠናቀዋል። እንዳሉት ከሆነ ማሽኑ በተገጠመለት የኤአይ በመታገዝ ራሱን በማስተማር ለውጥ ማምጣት ይችላልም ብለዋል። ይህ ለሙዚቃ ኢንዱስትሪ ጥሩ ነው ወይስ መጥፎ ነው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህ የምትመለከቱት ጅብ በአንድ ቤተሰብ ግቢ ውስጥ ሄዶ ማንም እንደሌለ ካወቀ በኋላ ማንም ባልገመተው መንገድ ሸርተቴ ሲጫወት ይታያል። ይህም ብዙዎችን አስገርሟል። ናሳ በለቀቀው አዲስ ቪዲዮ በፀሐይ ዛቢያ ሲዞር የታየ ኦርብ ወይም ግዙፍ ክብ ነገር በምስል አጋርቷል። ይህ ቪዲዮ በተለይ ሌላ ፍጥሮች ወይም የወፎች በጠፈር ላይ ይኖራሉ ብለው በሚያምኑ ግሩፖች ዘንድ ቫይራል ሆኗል። ያ የታየው አካል ለትንሽ ጊዜያት ፀሐይን ከዞረ በኋላ ከራዳር ጠፍቷል። እጅግ ያሳዝናል። አንድ በፊሊፒንስ ሀገር የሚገኝ የመዝናኛ ስፍራ እየተዝናኑ ያሉ ተሽከርካሪው ምንነቱ በውል ባልታወቀ ምክንያት ተሰብሮ መሬት ላይ ሊከሰከስ ችሏል። በአደጋውም በሁለት ሰዎች ላይ መጠነኛ የሆነ አደጋ ሊደርስ ችሏል። እጅግ ልብ ይነካል። ሊሳ የምትባል እናት በቅርቡ በድንገተኛ አደጋ የሞተችውን ማዲ የምትባለዋን ልጇን የልብ ምት አዲስ በተተከለላት ሜሪያ በምትባል ታዳጊ ላይ ንቅለ ተከላ ከተከናወነ በኋላ ለመጀመሪያ ጊዜ ልትሰማ ችላለች። እናት ልጇን በአካል ያገኘቻት ያህል ነው የተሰማት። ሊሳ ከአዲሷ ኬሜሪያ ጋር በዚህ የተነሳ ጥብቅ ግንኙነት መያዛቸው ተዘግቧል። ሰላም ውድ ቲክቶክ ቤተሰቦቼ፣ የተለያዩ መረጃዎች እንዲደርሱ ይህን ፔጅ ፎሎና ላይክ ሼር በማድረግ ቤተሰብ ይሁኑ። በአልቮርድ ቴክሳስ በሚገኘው ፈጣን መንገድ ላይ ወደ 8 ሚሊዮን በቁጥር ወይም በገንዘብ ቢሰላ ወደ 800,000 የአሜሪካ ዶላር ዋጋ ያለው ሳንቲም ሲጓጓዝ ባጋጠመው አደጋ ይደፋል። የሚገርመው ግን ያንን ሳንቲም ከመሬት ለመልቀም ከ14 ሰዓት በላይ መፍጀቱን ሜትሮ ዘግቧል።